ቅጥሩ እንደተሰራ ሰሙ፣ እጅግም ተቆጡ። ተስፋ አልቆርጥ ብለው ባይሁድ አላገጡ። አቅፎ ደግፎ አሻገረኝ እጄን ይዞኝ ጌታ እጄን ይዞኝ ጌታ እጄን ይዞኝ ጌታ እጄን ተሻገርኩኝ አቅፎ ደግፎ አሻገረኝ እጄን ይዞኝ ጌታ እጄን ይዞኝ ጌታ እጄን ይዞኝ ጌታ እጄን አመለጥኩኝ ጉያው ሸሽጎ አስመለጠኝ እጄን ይዞኝ ጌታ እጄን ይዞኝ ጌታ አልቻልኩም ዝም ልል አልቻልኩም። ቀየረው ገብቶ በቤቴ አንገት መድፋት ቀረበ ሕይወቴ። ታማኝ ነው የምስኪን ወዳጅ ሁሉ አለ ስለሆንኩኝ ከፍ አድርጉና ከኔ ጋር ዘመኔን የሰጠሁት ጉብዝናዬን ለሱ ያረኩት አልጣለኝም አረሳኝም ይዞ ሲመራኝ ሲያስመልጠኝ ሲያሻገረኝ ዛሬን ያሳይ ሙሉ እውቀት አለ። ስለሚሰራው ስራ ሙሉ ጉልበት አለው፣ ሙሉ ችሎታ አለው። ቢበላሽ ቢፈርስ የፈለገ ነገር ቢሆን ሸክላው ሰሪው የማይደናበርበትና የማይርበተበትበት ምክንያት ስለ ሸክላው ሙሉ እውቀት አለ። ስለ ሸክላ ስራ የማያውቀው ነገር የለም። ስለዚህ ስለሚያውቅ ያን ነገር መልሶ እንዴት እንደሚሰራ አቅሙና ጉልበቱ አለ። ስለዚህ ነው እግዚአብሔር ቃል ሲናገር እኔም በእናንተ ዘንድ ይህ ሸክላ ሰሪ እንደሚሰራ በተበላሸው ጉዳይ ላይ ባበቃለት ጉዳይ ላይ መልሶ እንደሰራ ይህ ሸክላ ሰሪ እንደሚሰራ በአሁኑ እኔ በእናንተ ዘንድ መስራት አይቻለኝምን? ይህ ነው እግዚአብሔር። ዘመረ አለኝ ዘመረ አለኝ ዘመረ አለኝ ዘመረ አለኝ ስራ ተሰርቷል ዘመረ በር ተሰብሯል ዘመረ ማልቀሳ በቃ ዘመረ ኢየሱስ ከብሯል ዘመረ ስራ ተሰርቷል ዘመረ በር ተሰብሯል አግዘኝ ደግፈኝ ብዬ ነበረ የኔ ጌታ ሰማኸኝ ስለቴም ሰመረ ብዬ ልሃለው
በአዲስ ዝማሬ በአዲስ ዜማ ያየሁትን ባይኔ አይቻለሁ እጅህም በብዙ አይቻለሁ ምስጋናዬ በፊት ያርግልኝ አምልኮዬ በፊት ይፍሰስልኝ ዝማሬ በፊት ሞገስ ያግኝ ረዳቴ በጭንቅ ዘመን ረፍቴ በማያምር ቀን ውበት ድምቀቴ የደስታዬ ድምፅ ጩኸቴ አንተ አይደለህም ወይ ረዳቴ በጭንቅ ዘመን ረፍቴ በማያምር ቀን ውበት ድምቀቴ የደስታዬ ድምፅ ጩኸቴ የማነሳው ከሰው የደስታዬ ቀኑ ባለቤት ብቻህን ታይበት ይሄን ነው ምለው ተመስገን 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 ቀኖቼ እምባን የሻቱ ላይኖቼ ቀኔን አዘኸው ከላይ ከሰማይ ጠገብ በደስታ ሳቅ ሲሳይ አዘኑ ክፉ ያዩልኝ ቀኖቼ እምባን የሻቱ ላይኖቼ ቀኔን አዘኸው ከላይ ከሰማይ ጠገብ በደስታ ሳቅ ሲሳይ የለኝም ሌላ እኔ የምለው ይሄ ነው ብዬ እንኳን የማነሳው ከሰው የደስታዬ ቀኑ ባለቤት ብቻህን ታይበት ይሄን ነው ምለው ተመስገን 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 ይገባሃል ተመስገን ይገባሃል ተመስገን ይገባሃል ተመስገን ይገባሃል ተመስገን 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 ያለው መቃብር አይዘው ኢየሱስ ያሆነ ሕያው አደረገን እግዚአብሔር ይመስገን እግዚአብሔር ይመስገን አሜን ዝምን ያለው ጌታ እውነትም ዝምን ያለው ከፓስተር አልተነጋገርነው ግን ያ ሁሉ ድፊያና ግርፋቱ ዝም ብሎ አሳለፈው እንዴት ቢያፈቅረን ከሰማይ ሰማያትን ወርዶ
መስቀል ቀራንዮ ደሙን ያፈሰሰው በጎልጎታ ላይ ፍቅሩ ገለጸው። ኢየሱስ ሰው መስሎ ከሰው የተወለደው ተገርፎ ተዋርደው ሕይወቴን ያዳነው ምን አለ ለኔ ኢየሱስ ያላደረገው ተመስገን ነው እንጂ ተመስገን ነው እንጂ ሃሌሉያ ተመስገን። መስቀል አሸክመው እሾሃት ደፉት ተጠማው ሲላቸው ቆምጣጤውን ሰጡት በጎኑ ጦር ወግተው ስቃዩን አበዙት አይነሳም ብለው ድንጋዩን አኖሩት የይሁዳ አንበሳ ብለው ማኅተሙን አስቀመጡት። ኢየሱስ ግን ተነሳ ተነስተዋል እንደ ቃሉ አዎ ባዶ ቀረ መቃብሩ መቃብር አይዘው እግዚአብሔር ኃያል ነው አዎ ኃያል ነው መቃብር የማይዘው እግዚአብሔር ኃያል ነው። ተነስቷል የመቃብር ደጃፍ ተከፍቷል ድንጋዩ ከሩቅ ተንከባሏል ከፈኑ ብቻ ነው አስክሬኑ የታል እውነትም ኢየሱስ ድል ነስቷል ተነስቷል ተነስቷል የመቃብር ደጃፍ ተከፍቷል ድንጋዩም ከሩቅ ተንከባሏል ከፈኑ ብቻ ነው አስክሬኑ የታል እውነትም ኢየሱስ ድል ነስቷል ተነስቷል ተነስቷል የመቃብር ደጃፍ ተከፍቷል ድንጋዩም ከሩቅ ተንከባሏል ከፈኑ ብቻ ነው አስክሬኑ የታል እውነትም ኢየሱስ ድል ነስቷል ተነስቷል ተነስቷል አንተ እንደረዳኸኝ አንተ እንዳነሳኸኝ ሁሉ ይስማ ይወቅልኝ ሁሉ ይስማ ያመስግንልኝ ሁሉ ይስማ ይወቅልኝ ሁሉ ይስማ ያመስግንልኝ አንተ እንደረዳኸኝ አንተ እንዳነሳኸኝ ሁሉ ይስማ ይወቅልኝ ሁሉ ይስማ ያመስግንልኝ ሁሉ ይስማ ይወቅልኝ ሁሉ ይስማ ያመስግንልኝ ይዘኸኝ ኢየሱስ በሕይወት ኖሬአለሁ አልነደፈኝም እባቡ ግንቶ አቤት ኢየሱስ በአንተ ተረፍኩ ከስንቱ
ኢየሱስ በአንተ ተረፍኩ ከስንቱ አቤት አባቴ በአንተ ተረፍኩ ከስንቱ ሲጨላልም አይነጋ ሲመስል የቅርቤ ሩቅ ገለል ገለል ሲል በውድቅቱ ሌሊት መጣህና በሰልፍ ከራስን ሸፈንክና አዘመርከኝ 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 እንዳዳንኩ እንዳገዝኩ መስክር አልከኝ አባት ሆንከኝ ክብር ሆንከኝ ተሸክምከኝ በደግቼ እቅፍ አድርገህ አነሳኸኝ ይደረሳል ሁሉን ይለውጣል ያሸንፋል። ሰላም ሰላም። ዛሬ ጁላይ 26 የኢትዮጵያውያን ቀን በሚኒሶታ በመባል ይታወቃል። የሚኒሶታ ግዛት ይህ ቀን ለኢትዮጵያውያን እንዲከበር በፈቀደው መሰረት እየተከበረ ይገኛል። እኛ ደግሞ እዚህ የተገኘነው የሚኒሶታ ወንጌላውያን አብያተ ክርስቲያናት ህብረት ኮሎኒያን በመወከል ነው። የሚኒሶታ ወንጌላውያን አብያተ ክርስቲያናት ህብረት የኢቫንጀሊዝም ቲም በራሪ ወረቀቶችን በማዘጋጀት ድንኳን ተከራይተን ለህዝቡ የሚሆን ቡና፣ ውሃ፣ ዳቦና ቆሎዎች ይዘን እዚህ እንገኛለን። በራሪ ወረቀቶቻችንን ለሰዎች ያደልን ነው። ዋናው መልእክታችን በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና የሚለውን በማስተላለፍ ሰዎች በኢየሱስ አምነው የዘላለም ህይወት እንዲያገኙ ጌታ ወደ ኋላ የተመለሱ ከጌታ ጋር እንዲታረቁ ለማሳሰብ ለመምከር በዚህ አለን። እዚህ አገልግሎት የተሳተፉ የከተማችን አብያተ ክርስቲያናት ወንድሞችና እህቶችን እግዚአብሔር ይባርክ።
ሃሌሉያ 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 ፍለጋዬ የልቤ መሻት አንተው ነህ ፍለጋዬ የልቤ መሻት አንተው ነህ ውስጤ አያርፍም ካላገኘ በህሉናህ የየለቱ ራቤ ነህ አልጠግብህም አንተ አትጠገብም አትለመድም አንተ አትለመድም። እንግዲህ ወገኖች ሆይ ይሄ ጸጋ ኤፌሶን ላይ ስትመለከቱ ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን ይላል። ለእያንዳንዳችን ጸጋ ተሰጠን። መጽሐፍ ቅዱስ የሚነግረን እውነት ለእያንዳንዳችን እግዚአብሔር ጸጋን ሰጥቷል። ጸጋን አገኘ አይወጣል ብልለ የመዳኔ ነገር መች ሆኖ ቀል መዳኔ እውነው ክብር እንዳልል ከብረ ንገስ እንዳልል ነግሰ የምሰጥ ሁሉ ያንስብሃል። ያዕቆብ ስላለ ለኛ አይመስልም እንጂ አታላይ እንዴት ነህ አታላይ ሰላም ነህ ሁሌ የሚባለው እንደዚህ ነው። ስሙ አታላይ ነው። አባቱም እናቱም አታላይ ና ይሄንን እንዲያደርግ አታላይ ውጣ ውረድ አታላይ ነው ስሙ። እግዚአብሔር ይሄንን ሰው ያገኘ ከቤተሰቡ ወጣ ሲል ብቻውን ሲሆን እግዚአብሔር መጣ። ወገኖች አሁንስ ተስፋዬ ማነው? ደጋፍ ምሰሶዬ ማነው? አለኝታ አምባዬ ማነው? መከታ ጋሻዬ ማነው? ምስጋናዬ እግዚአብሔር በእኛም መካከል በጉባኤያችንም በከተማችንም መካከል ሁልጊዜ ሰው ፈላጊ መሆኑን በዚህ ልናይ እንፈልጋለንና ዛሬ የምናየው እንደ አንድ ሰው እኔ አለሁ ወይ ለእግዚአብሔር ብለን ራሳችንን ነው የምናየው። ትንቢተ ኤርምያስ ምዕራፍ 5 ቁጥር 1 ላይ እግዚአብሔር ሰው እንደሚፈልግ በአደባባይ ይናገራል። ይቻለው አባት ላክብር እኔ ደጋግሜ ከፍ በል ላዚም ፊት ቆሜ ልሰዋ የምስጋናን መስዋዕት ሆነ አይቻለው እግዚአብሔር የማያየን ሲመስለን እግዚአብሔር ያያል። ምን ያደርጋል ታዲያ? ዳዊት ለእግዚአብሔር ይሰጠዋል። የሚያስጨንቀኝ ሁሉ በፊትህ ነው አለ። በአንተ ፊት ነው። ከማንም ጋር እኩያ ላደርግህ ከማንም ጋር አላወዳድርህ ከማንም ጋር እኩያ ለጌታዎቹ መስጠት እግዚአብሔር ይችላል። ሃሌሉያ። ስለዚህ
ስለዚህ ስለመሰብሰቡ ይሄን ያክል ከተናገርኩ በኋላ ደግሞ ይጠብቃል በሚለው ደግሞ እናገራለሁ። ምን አይነት ንጉስ ነው? ሌላ መገለጥ እንፈልጋለን እንዴ? ከሰማይ ልቅ ነገር ማውረድ ወይንም ደግሞ እዚህ ጋር የሞተውን ማስነሳት አይደለም። በዋናነት መገለጥ መዳናችን ነው። ከፍ ብሎ ተመለሰ፣ ተዋርዶ ተመለሰ፣ እንዲሆነ ተመለሰ የተባለው ቦታው ቤተ መቅደስ ውስጥ መሆኑ፣ ቸርች ውስጥ መሆኑ እሱ በጣም የታዘብኩትና ያስደነገጠኝ ነገር ነው። ምክንያቱም አንድ ሰው ሊጸልይ ወደ እግዚአብሔር ቤት ሲመጣ የሚያውቀው መጸለዩን ነው እንጂ ጸሎቱን እግዚአብሔር ተቀበለ አልተቀበለም አንጠነቀቅ። እንዴት አይነት ጸሎት ነው የሚቀበለው አንጠነቀቅም። አቅጣጫ በአንተ ጉዳይ ዛሬ አቅጣጫ ይሰጣል። እንዴት፣ ወዴት፣ እንዴት የሚለውን አቅጣጫ ይሰጣል። አቅጣጫ አሳየው። አቅጣጫው ምንድን? ወደ ምስራቅ መስኮት ከፍተህ ወርውረን ነው የተባለው። እሷ ራሷ እዚሁ መጽሐፍ ቅዱስ ስትናገር ምን አለች? በሙላት ሄጄ ነበረ፣ አሁን ግን ባዶ ሆኛለሁ አለች። ብዙ ይዤ ሄጄ ነበር፣ አሁን ምንም የለኝም ማለት። እንደውም እግዚአብሔር ነገሮች፣ ሁኔታዎች ሁሉ እኔን አስመርረውኛል። ስሜን ኑኃሚን አትበሉ፣ ስሜን ማን በሉኝ አለች? ማራ በሉኛል። ተመርሬያለሁ እና ውሳኔ በጣም ጎድቶኛል፣ ተጨንቄያለሁ። ስለዚህ ሁሉ ነገር ለእኔ ኔጌቲቭ ነው፣ አሁን ጥሩ አይደለም ማለች። ልክ በዛ ሰዓት ግን ትታ የወጣችበትን ቦታ እግዚአብሔር ጎበኘ፣ ምግብንም ሰጣቸው፣ ባረካቸው የሚል ነገር ስትሰማ ወዲያውኑ ለመመለስ ወሰነች። ድንቅ ነው ለኔ ጌታ፣ ድንቅ ነው ለኔ ኢየሱስ፣ ሞኝነት ቢመስላት ለዓለም፣ ድንቅ ነው ለኔ ዘላለም። ድንቅ ነው ለኔ ጌታ፣ ድንቅ ነው ለኔ ኢየሱስ፣ ሞኝነት ቢመስላት ለዓለም። We were walking according to our own desires. በራሳችን ፍላጎት የምንመላለስ ነበር። None of us loved God. ማናችንም እግዚአብሔርን አንወድም ነበር። Yet God the Father sent forth his Son. እግዚአብሔር ልጁን በመላክ He sent forth his eternal Son, promised from the prophets, born of the women. ይህንን ኢየሱስን ዘላለማዊ እቅድ ውስጥ አስገብቶ ከሴት ልጅ